በራሴ ማታፈር ከሆነ ምስት ቤተሰቦች አሉ። ነገ ልጅ ትወልዳለህ። ቪዲዮ ደግሞ ይቀረጻል፣ ይቀመጣል። ገብቷል? አማቾች ሊያፍሩብህ ይችላሉ፣ ጓደኞች ሊያፍሩ ይችላሉ። ሱፍ ለብሴ ሰው ጋር መቀላቀል አትችልም። መስጊድ ሄደህ መስገድ አትችልም። ብዙ ነገሮች አሉ። ምክንያቱም የሰው ህግ ነው ያለብህ። ጊዜው ካለፈ በቃ ላይ የቆጠረብኝ ነው የሚሄደው፣ እንደ እስልምናችን ማለት ነው። መሬት ወንድማችን በስተመጨረሻ የምትለው ነገር አለ ለዚህ ግሪሳ? በስተመጨረሻ እኔ እኮ አማርኛህን አልችልም። እሺ እኔ ወላሂ ዛሬም ነገር አይመኒታ የማንንም ሀቅ አይበላም፣ የማንንም ሀቅ አይፈልግም። ግሩፑ ላይ አሁንም ዛሬ ያላችሁ ልጆች ማውጣት የምትፈልጉ ልጆች ኦልሬዲ ራሳችሁን ወክላችሁ አንዱ ሌላውን ወክለው ሳይሆን የሚሻላችሁ ራሳችሁን ወክላችሁ መጠየቅ የምትፈልጉት ነገር ጠይቃችሁ ብራችሁ ሊመለስ የሚችልበትን ሁኔታ ከኔ ጋር ማውራቱ ነው የሚሻለው እንጂ ከኔ ጋር ባላወራችሁበት ከኔ ጋር ባላስተካከላችሁበት ሚዲያም ከወጣችሁ በኋላ የአንዳንዶቻችሁ ቤተሰብ መልሶኛል እያወሩ ነው የሚገኙት። ይሄ ትክክል አይደለም። መጀመሪያ ቤተሰቦቻችሁ አውርቶ ከዛ በኋላ አልሆን ሲል ወደ ሚዲያ መውጣት ሲገባችሁ ጋሪው ከፊት ፈረሱ ከኋላ ኋላ ሆነው ነገሮች ተበላሻሽተዋል። ነገር ግን ዛሬም እኔ የምምለው ዛሬም ነገ እኔ የማንንም ሀቅ አልበላም፣ መብላትን ፍላጎት የሚልም አልፈልግም። ሼሩን መሸጥ የምትፈልጉ ሰዎች ካላችሁ ኑ አውሩ፣ ተቀመጡ፣ ከኛ ጋር ተወያዩ። ሼሩን ለመሸጥ እኔ ዝግጁ ነኝ፣ ለመግዛት ዝግጁ ነኝ። ሼሩን እገዛለሁ፣ ስራውን እቀጥላለሁ፣ አልወድቅም። ይህን ለማለት ነው። ሌላኛው ነገር እኛ እዚህ ጋር ጉዳዩ የኔ ጉዳይ እንጂ የሀቢባ ጉዳይ አይደለም። ለምን ጉዳዩ እኔ ሆኖ ሳለ ስለ ሀቢባ ነው እያወራችሁ ያላችሁት። እኛ ሀቢባን ለማንሳት የፈለግንበት ዋናው ጉዳይ በሚዲያ ወጥታ ጥብቅና ለእህቶቼ ስለቆመች ወይንም ያለውን መረጃ ስላቀረበች አይደለም። ወጥታ ስለሰደበች ሙልጭ አድርጋ ስለሰደበች ነው። ከነ ማስረጃውም አለ። ቪዲዮ አይታችኋል። መናጢ ድሃ ብላ ስትሰድበኝ አይታችኋል። ብዙ ነገር ስትለኝ አይታችኋል። ለዛ መልስ ለመመለስ ያክል እንጂ እሱንም በጨዋነት መልክ እሷን ዝቅ ለማድረግ ወይንም እሷን ለመሳደብ ምናምን አይደለም። ለእኔ ለሴት ልጅ ክብር አለኝ። ነቢዩ ሰለላሁ ዐለይሂ ወሰለም ሙስሊም ሴት ልጅን የሚያከብር ነው ብለዋል። ምንም ሆነች ምንም እኔ ለሴት ልጅ ያለኝ ክብር ዛሬም ነገም ከፍ ያለ ነው። ነገር ግን እሷ ባህሪዋ፣ ስራዋ፣ ንግግሯ አንድ አይደለም። ብዙ ነገሮች፣ ብዙ ስህተቶች፣ ብዙ ነገሮች ያሉ ስለሷ ሰውን ያለ ስሙ ያለ ስራው እንደምታጋልጠው ሁሉ እሷን በቅርቡ የምትጋለጥበት ነገሮች አሉ። አልናገርም። እሱ በራሱ መንገድ ይሄዳል እሱ። ነገር ግን የዛ ጊዜ ግን ታፍርበታለች። ዛሬ ላይ ያለ ማስረጃ ያለ ነገር አምጥታ እያንዳንዱ ነገር የምታደርግበት ጉዳይ እሷ ነገር የምትያዝበት ብዙ ነገሮች አሉ። ያን ነገር ደግሞ ታገኘዋለች። እሷ አይቀርም፣ ምናየው ይሆናል። አላህም ይከፍላታል፣ ለእሷ አይቀርም። ከዛ አንጻር ነው። ስለዚህ ያስቀየምኳችሁ በዚህ አጋጣሚ በጣም ይቅርታ። መብረቁ ከልብ አመሰግናለሁ። አክብረህ ስለተቀበልከኝ እንድንወያይ እንድናወራ ያለኝን ሀሳብ ደስ ብሎኝ የሚሰማኝን ያለውን ነገር እንዳስረዳ ዛሬም ነገም ለማቅረብ በጣም ዝግጁ ነኝ። የምትፈልጋቸው ዶክመንቶችም ካሉ ለማቅረብ እኔ በጣም ዝግጁ ነኝ። በውስጥ ፈለግካቸውን ዶክመንቶች ጠይቀኝ እጽፋለሁ። ምክንያቱም ሌባ ሰው በሆን ኖሮ ደረሰኝ ባልጻፍኩ ነበር፣ ደረሰኝ ባልሰጠው ነበር። ነገር ግን ለእያንዳንዱ ሼር ደረሰኝ ማህተም ያለው በድርጅታችን ስም ያለ ደረሰኝ ዋስትና ነው። ምክንያቱም እነሱ ብሩን ያስገቡት ከውጭ ነው፣ እዚህ ሆነዋል። ከውጭ ነው የላኩት። አብዛኞቹ ሲልኩ ደረሰኙን ከ1 ዓመት በኋላ ነው የወሰዱት። ለምን? ስለማይመቻቸው። አልሰጥም አላቅም ማለት ይችል ነበር፣ ግን አይባልም፣ ሐራም ነው። የሰው ንብረት አይበላም፣ የሰው ንብረት አይወሰድም። ዛሬ ይሄን ንብረት እበላለሁ ብል አላህም አያስበላኝም፣ አንቅሮ ነው የሚያስከፍለኝ። ለምንድን ነው? የሰው እንባና የሰው ሀቅ ያለበት ሰው አያድግም። እዚህም ደረጃም አልደርስም ነበር፣ እንደዚህም ስራም አልሰራም ነበር። ንያዬን አላህ ያውቋል። ይሄ ነው ለማለት የምፈልገው። አይ ቲንክ ይመልሰው ገንዘቡ አለ ብሏል። ያልሰማችሁ አዲስ የመጣችሁ ሰዎች ገንዘባቸውን አክሲዮናቸውን ሽጠው መውሰድ ይችላሉ ነው። መውጣት የፈለገ ሰው አለው ይበል፣ ደረሰኙን ይዞ ይምጣ፣ አክሲዮን ሽጦ መውሰድ ይችላል ነው። አስፈላጊም ከሆነ በጊዜ ሂደት ገንዘብ የሚፈልጉ ሰዎች በሀቢባ አይነት በሻይና ሽንኩርት በምታክል ቀንቡርስ ሴትዮ ሳይሆን ፍትሃዊ ሆኖ ለሁላችሁም በሚያደርግ ወይ ሽማግሌ፣ አለበለዚያ በህግ ምንድን ነው የሚሆነው? ገንዘባችሁን የምታገኙበትን መንገድ ወደ መፍትሄው መግባት ነው።
አንድ ሰው ካደ ሲክድ ነው ገንዘብ አላውቅም የላቸውም ገንዘብ ኬታ መጣችሁ ምናምን ብሎ ሲክድ ነው ሌባ የሚባለው። ለበለዚያ አብሬ እሰራለሁ ብለሽ ስታሽቋልጭ ቆይተሽ የተቀመጠ ገንዘብ አንስተሽ ሰተሽ ወደ ስራ ሲገባ ብሬ በመሀል ካልሰጠኝ ሌባ ነህ፣ ሚዲያ ተጠቅሜ የሰው ስም አጠፋለሁ። እንደዛ ቢሆን እኔ ዛሬ 4500 ሌባ ብዬ የማጋልጠው ፎቶ ነበር። 4500 ሰው ግን ሁሉም ሰው ገንዘብ አለበት ሲባል ምክንያታዊ ነው አለበት ገንዘቡ። ነገር ግን ምክንያት አለው። ገንዘቡን ሊመልስ ጊዜ ያስፈልጋል። መቅረብ ያለባቸው ነገሮች አሉ። ዝም ብሎ ገንዘብ ስለሰጠሽ ብቻ ሌባ ነው አይባል። እንደዛ ከሆነማ አንቺ ለሱ ገንዘብ ሰጠሻል፣ አንቺ የሌባ ተባባሪ ነሽ ማለት ነው። እሱ ሌባ እኮ አያችሁ አይደል? አብረን እንሰራለን ብላችኋል። ሲጀመር የማህበር ስራ በጣም እኮ ነው የሚያስጠላው። አይመሪታ እንደ ኢትዮጵያ ሌላ ሀገር አሁን እንደዚህ ነው ያለበት ካይሮ ላይ ከሁለት ከሶስት ሰው ተነስተው 2 ዓመት 3 ዓመት ባልሞላ ጊዜ ውስጥ ሀብታም ይሆናል በትንሽ ገንዘብ። ግን ቻሌንጁን ያልፉታል። ኢትዮጵያ ውስጥ ሲሆን ግን አንደኛው ቀንድ ካበቀለብህ ከግሩፕ ውስጥ ሁሉም ቀንድ ያበቀልና ወደ አንተ ነው የሚዞረው። በጣም ጥንቃቄ ነው የሚያስፈልገው። እኔ ጀምሬው ስለነበር ነው ይሄን ነገርና እኔ ዛሬም ነገም ለሰዎች የምመክረው አላህ የራሳችሁን ነገር ይስጣችሁ እንጂ በጣም አስቸጋሪ ነው። በተለይ እኔ አረቦች አብሮ ይሰራሉ ሲያድጉ ነው ያየሁት። ፈረንጆች አብሮ ይሰራሉ። ዛሬም እነ ቢልጌትስ የተለያዩ ድርጅት እነ ቴስላን አብሮ ነው የሚሰሩት። ግን ተከባብሮ ተዋደው በህግና በደንብ አብሮ ነው የሚያድጉት። የኛ ሀገር ግን በአንድ ዓመት ለምን ስራ አልተሰራም ብሎ በጣም እኮ የሚገርምህ እኮ ነው። በዛ ላይ እኮ ለምሳሌ አንተ ያን ብር እኮ ለምሳሌ እገዛለሁ ስትል ወይንም እሰራለሁ ስትል ይቅርታዎችን ነገር ልናገር ነበረ። አይሆነው ይቅር ተውኩት፣ ብተው ይሻላል አንዱ ነገር እና ብቻ ለማንኛውም አላህ ለሁላችንም የራሳችንን ነገር አላህ ይስጠን። በቃ እኔ የምለው እሱን ነው። በቃ እኔ በጣም ለወደፊት ከማልሞክረው ነገር አንዱ ምንድን ነው ከማታውቃቸው ሰዎች ጋር አብሮ መስራት ያስፈልጋል። የምታውቃቸው ሰዎች ጋር ችግር የለውም። እኔ አንተ እሱ ሆነን እንደዚህ የምንተዋወቁ ሰዎች ለማወቃቀስም ቤተሰብ አለን። እንዲህ ቅርብ ለቅርብ አሳልፌም አልሰጠም አሳልፍም አልሰጠኝ ምናምን ያው ከእህቴና ከባለቤቷ በስተቀር ማለት ነው እንጂ ከዛ በተረፈ በጣም ከማትተዋወቁ ሰው ጋር መስራት ማለት የልማቱ ትርፍ ሲመጣ እኮ እንደ አንተ የሚወደድ ሰው ነው የሚሉ የሚገርምህ ኪሳራ ሊመጣ ስል ወይንም የሆነ ነገር ሲቆይ ግን እንደ አንተ ደግሞ ጠላትንም ብር ያላችሁ ሰዎች ብራችሁን የምትወስዱበት መንገድ አለ። በነገራችን ላይ መሬት ሰነድ አልነበረም፣ ውል አልነበራችሁ። መተዳደሪያ ህግና አለን መተዳደሪያ ደንብ አውጥተናል። መተዳደሪያ ደንብ ወጥቶ ነው ሰማን። መተዳደሪያ ደንብ መጀመሪያ ፒኤልሲ ተቋቁሞ መተዳደሪያ ደንብ ወጥቶ መተዳደሪያ ደንቡ ላይ ተወያይተን ወስነን አምነን ነው የገቡት እንጂ እነሱ ከገቡ በኋላ መተዳደሪያ ደንቡ እየወጣው እያንዳንዱ የተቀዳ ነው። ፒኤልሲ ተቋቁሞ ለምን ብር ሰብስባል መውጫ ቀዳዳውን አብጅተን ተነስተን ነው ወደ ጉዳዩ የገባ ነው ማለት ነው። በመተዳደሪያ ህግና ደንቡ አማካኝነት አንድ ግሩፕ አባል ገንዘቤን እፈልጋለሁ በቃኝ ብሎ ሲወጣ መስፈርት አለው አይደለ? በዛ መሰረት ገንዘባቸውን የምትፈልጉ ሰዎች በህጉ መሰረት በተስማማችሁበት ገንዘባችሁን ታገኛላችሁ። አለበለዚያ ሰርቆ ያልጠፋ ሰው የአራት ሰዓት ይወጣችሁ ሌባ 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 ብትሉ ጩኋችሁ ነው የምትቀሩት። እንዴ የዛ ጊዜ እኔ የገረመኝ ነገር ሀቢባ ፓስፖርቴን ሁሉ ልካለች በዋትሳፕ ፓስፖርቴን ለግሩፑ ከዚህ ቀደም ቻይና ሲሄድ የላኩላቸውን አውጥቶ ልካልኛለች። ማስረጃ ይዣለሁ። የሰው ዶክመንት የሰው መታወቂያ ፓስፖርት መያዝ በጣም ያስቀጣል። በነገራችን ላይ ሰርቀህ ነው ማለት ነው። እኔ ጠፍቶብኛል ብል ማጋ ነው የተገኘው? ሀቢባ ጋር ነው የተገኘው። ለሰርቃኛለች ማለት እኮ ነው። ይህን እንኳን አይረዱም። ምን ማድረግ እንዳለባቸው፣ ምን ማለት እንዳለባቸው፣ ምን መስራት እንዴት መሄድ እንዳለባቸው እንኳን አይረዱም። እኔ ግን እንደዛ አይነት ክፉም ሰውም አይደለሁም። ፓስፖርት ላከች ብዬ እሷ ግን አዲስ አበባ መተሻል ናዝሬት አካባቢ ነሽ እንዴት ነሽ ብዬ ስላት ይኸው እንደዚህ ያለኝ ምናምን ብላ መታ ሜዳ ላይ ምን ሆና ነው ሴትዮዋ አልኩኝ። እኔ ገርሞኝ እኔ ምንም አልኩኝ። ገና ነሽ እንዴት ነሽ ኢትዮጵያ እንዴት እንገናኝ ይኸው እንደዚህ ያለኝ ሊያስፈራራኝ አላልኩም። እኔ ወላሂ እንደዛ ሊያስፈራራት ለማስፈራራት
እኔ ሀቢባን አሁን ዛሬ ግንባር ባገኛት ሀቢባ ደህና ነሽ እንዴት ነሽ? ግን የሰራሽው ስራ ትክክል አይደለም፣ ጥሩ አላደረግሽ ብዬ ነው የማልፈው። የሚገርምህ አላደርገውም፣ እንደዚህ ነው አልጣለም እንደዚህ እና ማስረጃውንም እልክልሃለሁ። እሷ የላከች ፓስፖርት ስክሪንሾት እሷ አጥፍተዋለች። ስክሪንሾት አለኝ እልክልሃለሁ፣ አሳይሃለሁ። እቺም ቀን አልፋ የምናወራበት ቀን ይኖራል። ዛሬም እህቶቼ በፋብሪካው መቀጠል ካልፈለጉ የራሳቸውን ስራ የሚፈልጉ ከሆነ በማንኛውም ሁኔታ በእነሱ ካፒታል በእኔ ስም የሚሆን ማንኛውም ሱቅ መስራት የሚፈልጉ ለመተባበር ዝግጁ ነኝ። የዚህ ደረጃ ያክል ስሜን አጥፍተው እንኳን ማለት ነው የዚህ ደረጃ አጥቅቶ ወቅተው አሳምመውኝ እንኳን መስራት የሚፈልጉ ካለ እኔ ከኔ ጋር አይስሩ። ያው አንሰራም ከኔ ጋር ከዚህ በኋላ ነገር ግን በእነሱ መንገድና እውቀት በእነሱ ፍልስፍና እንሰራለን የሚሉ ነገሮች ካሉ መርካቶ ውስጥም ይሁን ከመርካቶ ውጭ ከተለያየ አስመጪዎች ጋር ከተለያየ ነጋዴዎች ጋር ለማገናኘት ዛሬም ነገም ልቤ ክፍት ነው።